ካለች እኔ አስይዝሻለሁ ዛሬን አታድሪም ዱባይ የመጨረሻ ቀንሽ ነው ቻው ምናምን ትላለች ማለት ቁጥር እየቀያየረች እና በጣም ፈራኋት እኔ ፈራኋት ለአንድ ነፍሴ ተይዤ ብሄድ ምንም አይመስለኝም ግን እዚህ ጋር ልጄ መጥቶ አጠገቤ ነው ያለው እኔ ድንገት አስይዛ እሷ እስር ቤት ብከተኝ አኪድ እኔን ትጎዳኛለች ከኔ አልፋ ደግሞ ልጄ እንዴት ነው የሚሆነው ነው ገባክ እሷን ፈርቼ ከትናንትና ሌሊት ጀምሮ ቀጥታ ሰው ቤት ነው ያለሁት ማለት ነው እመቤቴ ምስክሬ ናት አቡሄል ነው ያለሁት እሷን ፈርቼ ቤቴን ለቅቄ ማለት ነው ከዛ በኋላ ምን ብላ ነው የምታስፈራረው አስይዝሻለሁ እምኝ ነኝ ተረጋጊ በመጀመሪያ የወረቀቱን ጉዳይ ለኔ ተው ባለመንገርሽም በጣም አዝናለሁ እኔ ብትነግሪ እስከ ዛሬ የሶስትም የአምስትም የምትፈልገው አመት ወረቀት ማስገኘት ፈጣሪ ምስክር የወረቀቱን ጉዳይ ባትኖሩ እንደው ወዳጆች ሆናችሁ የምታውቁ ሰዎች ፋሲካን የምታውቁ ወንድምናቶች ዱባይ ላይ ወረቀት ማግኘት በጣም ቀላል እንደሆነ ያወቃችሁ እንዴት ነው ያረዳችሁ እንዴት ነው ጓደኛ እሷን ማትረዱ እኔ ጓደኞች አሉኝ ቃል ገባለሁ ሌላው አንዴ ሚውት አድርጊ ምኑ ጋር እንደዋሸች ሌላ ነገሪ ይሄ ያለችው ፋሲካ ሌላ ሰው መጥቶ እሷን እንደጎተተ ምናምን ሌላ ሰው እንደመጣ ይታወቃል ሌላ ሰው መጥቷል የት ምኑ ጋር ነው ያዋሸችው እስቲ ፋሲካ ንገሪኝ አንቺ ያዋሸችው ሚውት ነሽ ምኑ ጋር ነው ያዋሸችው እስቲ ንገሪኝ ኦኬ እኔ ከሷ ጋር ነገሮችን ለማረጋጋት ወርቁ በእጇ ከገባ በኋላ መልሽልኝ ብዬ ስላት አልመለሰችልኝም ሰው ልኬ ስልኬን አላነሳችም ለዛ የደወልኩበት ማስረጃ አለ ያላነሳችው በንጋታው ከመንጋቱ በፊት ደግሞ ማታ ላይ ሜሴጅ ልኬ ዛሬ ስልክሽን ያዥ ዋትስአፕ ላይ ወርቁን የሚወስድ ሰው ይመጣል አንቺ ጋር ስልክሽን ያዥ አይደለም ይላክሽው ፌክ አይደል እንዴ በመጀመሪያ አረ ይሄ ወርቁ አይታው እሷ ጋር ደርሶ ይሄ እኮ ነው ወርቁ ይሄው አይታው እሷ ጋር ደርሶ በእጇ ገብቶ ሳምንት ሙሉ ቆይቷል በአምስተኛው ቀን ወርቁን መልሺ እንድታስተዋቂም አልፈልግም መልሽልኝ ከሰው ጋር አታነካኪኝ ብዬ የኔ ጥያቄ ነው አንቺ ለምንድን ነው የሪም ወርቅ ነው ብለሻልሽ ለምን እንደዛ ማለት አስፈልገሽ ከሷ ሰው ጋር እንደማትስማሚ ታውቂያለሽ ለምን እንደሱ ይንገሪ ኦኬ ዮኒ ይሄን ነገር ካነሳ እኔ አንድ ነገር ልንገር ሌላ ሰው ሊያዳኝኝ ሲል አልፈልግም ብዬ አንተን ያልኩት እስከ መጨረሻ እንድታዳኝኝ ይሄ ነገር ካነሳው ይሄን ነገር እስከ መረጃው መሄድ አለብኝ ገብቷል ስለዚህ አሁን በሷ ስም አላኩኝ የሚለው የሷ ጓደኛዋ አለች ትላንትና አሁን እኔ ይኸውልህ አንቺ የሚጎዳሽ የዋነትሽ ነው እኔ በውስጥ ስልክሽን እቀበላለሁ በደንብ ነው የምነግርሽ ለብቻሽ እንደዚህ አይነት ነገር አቁሚ እንደዚህ አይነት መርዝ ቆሻሾች አሉ ክፉዎች አሉ ክፉ መርዞች አሉ አያችሁ እሷን ለመጉዳት ያልሄደችበት መንገድ የለም ሄዳ ጠይቃ ካሜራ እዛ ቦታ አለመኖሩን አውቃ ሰው ልካባት ጎረምሶች ልካ ልታስቀጠቅጣት ከዛ በኋላ ደግሞ ወርቁን ተቀብላ እንደገና ወጣ ደውላላት ሪከንድ እንደማታረግ ስለምታቀሷል ተጫውታበታለች እርኩስ አውሬ ነሽ ሌላው በምትጠላው ሰው ሪም የሚባለውን ተጠላለች በምትጠላ ሰው አካውንት ነው ወርቁን ልልከው የፈለገችው የመጨረሻ ባለጌ አረመኔ ከሃዲ ማለት እንዳንቺ አይነት ቆሻሻ ሴት ናት ዱባይ ያላችሁ ወንድምናቶች ለዚህች ልጅ ወረቀት ካላወጣችሁ ዱባይን አጥረገርጋታለሁ መድኃኒዓለም ምስክሬ አጥረገርጋታለሁ ገና ለገና ወረቀት የላትም ተብለው ነው እኩል ያልታየችው እንደዛች አይነት ቆሻሻ ሴት የሚጫወትባት ቆሻሻ መረን ሴት የሚጫወትባት ገና ለገና ወረቀት የላትም ብላ አላበሻ ሬስቶራንት ዮርማ ምወድሽ ጓደኛዬ ነች ከልብ ምወድሽ የዚህችን ጉዳይ አደራ ብዬሻለሁ እንድጨርሽ ቶሎ ባንቺ በኩል እንዲያልቅላት ፈልጋለሁ ሌሎችም ጓደኞች አሉኝ ፍራውል ካለ ፍራውል ይሄን ጉዳይ እንድጨርስ ብዙ ጓደኞች አሉኝ ወርቅ ጓደኞች አሉ
ያንቺን በሰከንድ ወረቀትሽን ታገኝ ነበር። አየሽ የሚወዱሽ ሰዎች ጋር መነጋገር ያለብሽን ሚስጥር የማንም ኮተት ሌባ ጋር ታረጊዋለሽ። የማንም ውራጃም አረመኔ ጋር ታረጊዋለሽ። ጨካኞች በነፃ ቢዝነስ ስሪሉን። ለማን አባቱ ነው በነፃ ቢዝነስ? ባናታችሁ ተተከሉ። በነፃ ምን ስለሆነች ነው? የዋ መሆኗን አይታችሁ ነው እንዴ? ለምን አትዘቀዘቅ? ካዘናችሁላት የምትወዷት ከሆነ ቪወር ካላት ክፈሏት። ምን ልታጡ ነው? ኮመርሻል ስታሰሩ እህታችን ናት። ሰው ይወዳታል። የዋነቷን ሰው ይወደዋል። በቃ አግዟት። ኮመርሻል ተስራላችሁ፣ ተነጋገሩ፣ ተስራላችሁ። አጭበርባሪ ሌቦች ግን ካልሰራሽልኝ ኮመርሻል ብለው ነገረቻት። አይ እኔ እኮ ኮመርሻል የምሰራው በዚህ ነው፣ ተነጋግሬ ጨርሻለሁ ነው ያለቻት። እሷን ግን ገና ለገና ወረቀት ስለሌላት እሷን ከሀገር ለማስወጣት ትደነፋለች። እካክ ነሽ ባለጌ መረድ። ደግሞ ዮኒ ማኛን ፈልጎ ሀቅ ነው ነው የምናገረው። ከሀቅ ውጪ ሞቴን እመርጣለሁ። አንቺ ነሽ ቀድሜ እኔ ቤት ያስገባውሽ አንቺን ነው። ፋሲካን አላስገባዋት። እንደው ተከፍሎት ነው ምናምን ለማለት እንዳያመችሽ ቀድመሽ የገባሽው አንቺ ነሽ። እኔ ዳብር ምዘርፍ ሰው አይደለሁም። ሀቅ ነው የምናገረው። ሰው እዚህ ጋር የሚመጣው ዮኒ ማኛ ይፍረደኝ የሚባለው በሀቅ ነው። አንቺ ዶክመንት አሰባስባ ሴራ ሰርታ እንድትመጣ ነበር ፋሲካን የፈለግሽው። ፋሲካ ሞኝ ናት። አም ሶሪ የዋ ልጅ ናት። እኔ በጣም ነው የምታሳዝነኝ። ግን እባክሽ አንድ ነገር ስሚኝ ፋሲካ። በመጀመሪያ ልጅሽ ይባረክልሽ። ደስ ብሎኛል ስላገኘሽ ልጅሽ። ትልቁ እሱ ነው። እሱን የሚያደርገው አምላክ ነው። የዋነትሽ ትልቅም ቦታ ያደርሰሻል፣ ሊጎዳሽም ይችላል። እንደ ታላቅ ወንድምም እንደምንም ስሚኝ፣ እንደ እብድም አድርገሽ ስሚኝ። በነፃ የሚሆን አንድ ነገር የለም እናቱ። የተሰደድሽው ልትሰሪ ነው። ቪዮር ባይኖርሽ ማንም አንቺ ጋር መጥቶ ይሄን ስሪልኝ አይልሽም እናቱ። ማንም አይል። ቪዮር ስላለሽ ስለምትታይ ሳንቲም አላቸው፣ ከፍለውሽ ስሪላቸው። ካልከፈሉ ማንም የእናትሽ ልጅን ባናቱ ይተከል እንዳትሰሪ። ቪዮር ያላችሁ ሰዎች በነፃ ኮሜርሻል እንዳትሰሩ። ታዛግዘቅ ማንም አይሰራልህ። ምክንያቱም ይሄ ቢዝነስ ነው። በቢዝነስ ከመጣችሁ ቢዝነስ። እኔ ማስታወቂያ የምሰራው ለምን አትሰቀልም? በነፃ የምሰራው ወላ ሃንቲ የለም። አፕራምሽ ቀልድ የለም። ቢዝነስ ነው። ሌላ ጨዋታ ነው። በቢዝነስ ለመጣ ሰው ቢዝነስ ነው ማወራ። በጨዋታ ለመጣ ጨዋታ እናወራለን። ታሳው። ስለዚህ ዱባይ ላይ ያላችሁ እንደው አላበሻ ብትኖርልኝ ደስ ይለኛል። ወረቀት ነይ መጣለች። በጣም ጓደኛዬ ናት። አለመናገርሽ ነው የጎዳሽ። እኔ እምወዳት ጓደኛዬ ናት ሳርቸው ማለት ከእህትም በላይ። እንዴት አመሸልኝ? ደህና ነሽ የኔ ውድ? ሰላም ነህ ዮኒዬ? እንዴት ነህ? አለሁልሽ ውዴ። ሰላም ነው? አዎ ያው አንተ እኮ ታውቃለህ ይሄንን የምትናገረው ቪዛዋን ቅድም ጨርሰናል እኮ ነገ ይሰራላታል ኦልሬዲ። ፋሲካ ዝም እንዴት እንዳለች እንጂ ፋሲክ አትናገሪም እንዴ አንቺ? አንሚውት አርጊ ሳርዬ ውድ። አንተ ስትል አውቃለህ የቪዛዋን ፓስፖርት ኮፒ እና ፎቶ ላኪ ብያት ኦልሬዲ ምሰራላት ሰው ተገኝቷል። ነገ ብላኛለች። ልኬላታለሁ ፓስፖርቷን ልካለች። ለክፉ በረከት ይዞ ይመጣል። ፈጣሪ መስክሬ እውነቴን ነው የምልሽ። በረከት ሳራን ሞዳት የዛሬ 15 ዓመት ነው ማካሳረችው ፌስቡክ ላይ ዮኒዬ እንዴት ነህ ልኝ። አንተ እኮ ልብ የዋህ ነው ትናገራለህ እንጂ ውስጥ ክፋት የለው ምናምን ነው የምትለኝ። ከድሮም በጣም ሞዳት ወዳጄ ናትና ሳርዬ እንደው ቃላት የለኝ። ዱባይ የምትሄዱ ወገኖቼ አላበሻ ለነገሩ ማይድ የለም ባልልም ብልም ማመጣው ነገር የለም። ግን እግዚአብሔር ይጠብቅሽ ሳርችዬ። እንደው አምላክ ልጆችሽ ይባረኩ፣ ባለቤትሽ ይባረኩ። ችግር የለም ዮኒዬ። እኛ እዛ አንተ አሜሪካ ሆንክ እንጂ እዚህ ያሉት እህቶች ለማስታረቅ
እኔ መጀመሪያ ገብቼ እዚህ ሳይደርስ ለሁለቱንም ተናግሬያለሁ። ምክንያቱም ከፍቅር ነው የሚገኘው። ተይ ሪሚም ማነች ሌላ ለመንኳት። ሌላ የተው በቃ ፋሲካም ካጠፋች ይቅርታ እንድትጠይቅ አረጋለሁ። ቪዲዮም ሰርታ እንድትለቅ አረጋለሁ። በቃ ተዩ ሁሉን ነገር ተውት ብዬ ለመንኩኝ። ግን ያው እንዳየኸው ትንሽ ተበሳጭታ ነበረ፣ ተናዳ ነበረ። ያው አብሮ መብላት መጠጣት ቀላል ነገር አይደለም። ግን አንዳንድ ጊዜ የምናሳልፈው ነገር አለ። ሳርዬ ጋር ደግሞ ሳራ ኤርሚ ለቀቀች። ብዙ ተነጋገርን፣ ብዙ ተለማመን። ብዙ ሰው ነው 16000 ሰው ነበር። የሚገርምህ ነገር እና በቃ ተይ እኔ ሁሉ እንዲያውም ፋሲካ አልተናገረችም። ስለ ቪዛውም ስላለችውም ላንተ ነው አሁን ሁሉ ነገር የተናገሩት። እኔ ምን አልኳት? ማንም ሰው አይነካሽም አለን እኛ ቪዛው ነገ እኔ ፓስፖርት ኮፒና ፎቶ ላኪ እኔ ያሰራልሻለሁ ሰው አለ ብያት። በቃ ተነጋግረን አንድ የተባረከች እህት አለች አዜብ የምትባል ልትሰራላት በነፃ ወጪውን ደግሞ ራሳችን እንትን ያለሽ ትሸፍኛለች ብያት። ቪዛውን ግን በነፃ ልትሰጣት ጨረስን። ነገ አፕላይ ይደረግለታል እና ስለ ቪዛው ምንም የሚያሳስብ ነገርም አይደለም። እዛም ደረጃም አይደረስም። ሰው ሲበሳጭ የሚናገረው ነገር ሊሆን ይችላል እንጂ መንግስትም እዚህ ሀገር እኮ ህግ አለ። ዝም ብለህ እኮ እንደ ሰው እያስፈስክ ወደ እስር ቤት ወደ ምናምን የሚደረግም ነገር የለም። በጣም ህግ ያለበት ሀገር ነው። እንደዛ ቢሆን ማንም ሰው እዚህ ሰርተንም አንኖርም ነበርና ዮኒዬ እንዴት ዋላችሁ? ሪሚዬ እንዴት ነሽ? መታለች። አዎ ሰላም ሰላም። እኔ ምንም በቃ ምንም ምለው ነገር የለኝም። ቅድም ብዬሻለሁ ሳሪዬ፣ ከዚህ በፊት የተፈጠረውን አሁን ረጅም ዮኒ ስላለ ምናምን እኔ ዮኒ ለእሷን ፋሲካን ሳወራት የሆነ ሰው ይደውልልኝና ከአሜሪካ ልጇ ስለመጣ እኔ ለብዙ ሰው ወርቅ አደርሳለሁ እሸጣለሁ ኦንላይን ላይ ብዙዎቹም ልጆቹም ያውቁኛል። በእምነት ለፋሲካ በልጇ ስም አሰሪልኝ ይሉኛል። በልጇ ስም አሰሪልኝና ለፋሲካ አድርሽልኝ ይሉኛል ማለት ነው ቲክቶክ ላይ። ከዛ እኔ ፋሲካን ዝም ብዬም አይደለም ይሄው ፊት ለፊት አለች ፋሲካ እኔ 1500 ድራም እሰጥሻለሁ በነፃም አላልኳትም እማይዋሽ። ይሄንንም ሰርፕራይዙም አልነገርኳትም። የልጅ ስም ማን ነው ብዬ በሙድ ነው የጠየቅኳትኝ። አሰርቼ ወርቁን እልክልሻለሁ በዛው ማስታወቂያ ትሰሪልኛለሽ አልኳትኝ። ከዛ በፊት ይሄው ፋሲካ ውሸትም ካለው እዚህ ጋር እኔ ችግር የለውም ማውራትም መናገርም ትችያለሽ። ከዛ ፋሲካ ሌላም ሰው እንዳናገረች አላቅም። እኔ ምንም ማቀው ታሪክ የለም፣ ምንም ማቀው ነገር የለም። ዮኒ አሰማካለው ሪካርድ ልጆች ይልኩልኛል። ከሪም የገዛችሁ ከሰራችሁ ምናምን ብቻ አሽሙር እኔ አልችልም፣ መነጋገር አልችልም። እኔ ስራዬ ሰው የሚያቀኝ በስራ ነው፣ ስሰራ ነው የሚያቁኝ ሁሉም ላይቭ ላይ። ሶ እኔ ፋሲካን ደግሞ ልጎዳት አይደለም እዚህ ነገር ውስጥ ያስገባኋት። ከዛ እንዲህ እያለን ከዛ ደወለችልኝ። ጠዋት ነበር ተኝቼ ወደ ስራ ልወጣ ደወለችና ሪም ወርቁ ደርሶኛል አለችኝ። ከዛ የምን ወርቅ አልኳትኝ፣ አላኩላትም። ከዛ ቮይስ ላከችልኝ። እኔ ምንም አውቀው። ከዛ የምን ወርቅ እኔ መቼ ላኩልሽን ወርቅ ስላት ቆይ ምናምን ብላ ፋሲካ ይዛን ቀን ካስታወች ስልኩን ዘጋሽብኝ። ከዛ ባይ መጣና ይዛን ቀን አለቀስኩኝ። እኔና እሷ ስናወራ ይሄንን ላይቭ ላይ እኔና እሷ ነን ያወራ ነው። እሱንም በግልጽ ጉዳይ አይደለም ያወራ ነው፣ በኮድ ነው ያወራ ነው። ያንን ጉዳይ ምናምን ብያት ነው እንጂ ያወራሁትኝ በግልጽ ራሱ አላወራኋትም። ስለ ወርቁ ስለማስታወቂያው ቲክቶክ ላይ በኮድ ነው ያወራ ነው። ከዛ እኔ ከዛ በፊት ሌላን ትወቃት ከሌላ ጋር ስለማስታወቂያ ያወሩ እማቀው ጉዳይ የለም። እኔ ሌላ ማስታወቂያ አለብኝ ብትለኝ አለከም ኋላ እወጣለሁ ከዚህ ውስጥ ዮኒ። እኔ ብዙ እህቶች አሉኝ የሚያስተዋውቁልኝ። እኔ ጥያቄ ሶሪ አስተጋባ ከሌላ ጋር በምንድን ነው ከአንቺ ጋር የተጣላችሁት? ምንድን ነው ችግሩ? ዮኒ እኔ አላቃትም። አንድ ቀን ሰላም ብያት አላቅም። ወላሂ ላዚም አንድ ቀን ሰላም ብያት አላቅም። ሀይ ሰውን ሀይ ብያት እንኳን አላቅም። ሰላምታ እንኳን የለንም። ከዛ የሆነ ቀን ቲክቶክ ላይ በአሽሙር ምናምን እየተሳደበች ላኩልኝ፣ ሼር አደረጉልኝ።
ከቲክቶክ ላይ ወርቅ ገዛችሁ ተበላችሁ ምናምን እየተባለ ቮይስ አድርገው ላኩልኝ። ዮኒ በቃ የሆነ ስራ እኔ እኮ ችግር የለውም ስራው ለሁላችንም ይበቃል፣ ለሁሉም ሰው ይሄ ቢዝነስ ነው። እኔ አላህ ነው እውነቱን የሚያውቀው ዮኒ። እኔ እሷ ስለሰራች ተመቅኝባት ምናምን አይደለም። ሁሉም ሰው የርዝቁን ነው መተው ሲነግሩኝ፣ ሁሉም ሰው የርዝቁን የተለጠፈለትን ነው የሚበላው፣ የተሰጠውን ነው የሚበላው ብዬ መልሻለሁ። ከኔም አልፎ ደግሞ ይሄ ነገር እንደዚህ እንዳይስተጓጎል በውስጥ ደውለውላት ከሪም ጋር ምንድነው ችግራችሁ ተብላ ተጠይቃለች። ዮኒ እኔ አሁንም ቢሆን ሪም እንዲያደረገችኝ የምትለው እኔ አላቃትም። ሪም እንዲያደረገችኝ የምትለው ነገር ካለ እኔ ቅድም ነግሬያታለሁ ላልሀበሻ እኔ ይቅርታ ልበላትና ከኔ ጋር ትራቀኝ፣ በቃ ትፋታኝ። ሪም እንደዚህ አድርጋኛለች የምትለው ነገር ካላት ማለት ነው። አዘርዋይስ እኔ ህግ ያለበት ሀገር ነው፣ መብቴን በህግ ማስከበር እችላለሁ። ግን ሀበሻ ነን እኔ እና እሷ ኢትዮጵያዊ ነን። አሁንም ማናችሁም ሳሪም አለች፣ ቅድም ሳሪ የኛንም ብያታለሁ። እኔ ጋር ሀቅ አላት የምትለው ነገር ካለ አቆምላታለሁ። የምታስቆሙኝ ከእናንተ በላይ አይደለሁም። እኔ ታላላቆቼ ናችሁ። የምትሉኝን አረግላታለሁ። ግን አሁን ቅድም ዝምባም ምናምን እየተሳደበች ነበረ። እኔን በአሽሙር ማለት ነው። አልተናገርኩም። ቪዲዮ ላይ ወጥቼ አልሳደብም። እኔ ባለትዳር ነኝ፣ ልጅ አለኝ፣ ቤተሰቦች አሉኝ። ቲክቶክ ላይ ወጥቼ አመሌም አይደለም ባህሪም አይደለም። ዝምባም ብላ ተሳደበች። ለእኔ መሆኑም ሁሉም ያውቃል። መተው ሲጽፉልኝ ለማንም አልመለስኩም። ግን እኔ በህግ ከዚህ በኋላ ማደርገው እኔ አልደረስኩባትም። እናንተን እሷ ያገሪ ልጅ ናት። እናንተን ገብታችሁበታል ይህን ጉዳይ። ከዚህ በኋላ ከመጣችብኝና ከደረሰችብኝ ሪካርዶች አሉኝ የተላኩልኝ፣ በህግ ይሄዳሉ። ግን ከዛ በፊት ሳሪዬን አከብራለሁ። ሳሪ የኛ አጅማን ማለት ነው። ለእሷ ነግሬያታለሁ። አሁንም ቢሆን እስቲ እኔ ታዋርደኝ፣ እኔ ክፉ ከሆንኩባት መጥፎ ከሆንኩባት ይኸው ላይቭ ይኸው 8700 ሰው ታዋርደኝ። ሪም እንዲያደርጋኛለች ትበል፣ ችግር የለብኝም። ከዛ እኔ አቆምላታለሁ። ልጆቹን ምን ትላቸዋለች? የኔን ስራ ለማበላሸት ይሁን ቲክቶክ ላይ ገዛችሁ ወርቅ ኪሳራ። ሲጀመር እኔ የሚገዙኝ ማለት ነው ያውቃሉ። ለሰው ስጦታ እንኳን ብለው ሲገዙኝ ለማዳም ቅመሞች እኔ አልሸጥም። መጀመሪያ ህይወታችሁን ለውጡ ብዬ ነው ለጥቅሜ ማባረረው። ኦፍኮርስ ስራዬ ነው። የሚያቁኝ ያቁኛል። እዚህ ውስጥ የሚያቁኝ በደንብ ጠንቅቀው ያቁኛል። እኔ ሌላ ስለራሴ ማብራራት አልፈልግም። ዮኒ ግን አሁንም ቢሆን ካለች ሪም እንደዚህ አድርጋኛለች ትበል፣ ወይ ደግሞ እናንተ ማታስቆሙልኝ ከሆነ ከዚህ በኋላ በህግ እንሄዳለን። እኔ ላውራ እንደ ዮኒዬ ሴቶቹ ይቀድማል። ዝም ብለህ ቁጭ በል። የሴቶች ህግ የሚከበርበት ቤት ነው። ይጥላለን ግጥም ብሪጅስቱ ቀጥይ። እሺ እንዴት አመሻችሁ? ደህና አመሻችሁ ወይ? ፋሲካዬ የኔ ድንቦሽቦሽ፣ በነገራችን በውፍረት አንድ ነን፣ በፎሎ ነው የምትበልጭኝ። እኔ የማኛት በነገራችን ላይ ዱባይ ላይ የሆነ ምን አለ መሰለክ፣ ወረቀት ያላቸው ሰዎች የቤተ መንግስት ወይ የሰማይ ቤት በር መክፈቻ በእጃቸው የያዙ የሚመስላቸው አሉ። እዚህ ሀገር ራናዊም ሆንክ ምንም ሆንክ ከሼሁ ጋር እኩል ፍርድ ቤት የምትቀርብበት ሀገር ነው። ይሄ ወረቀት ስላላችሁ እየመጣችሁ ማንም ወረቀት የሌላችሁ ላይ አናታቸው ላይ ልትወጡ የምትሞክሩ ቀስ ብላችሁ መራመድ ትችላላችሁ። ለእናንተ ልካችሁን የሚነግራችሁ ሰው ስለሌለ ነው። ማንንም ወረቀት ስላለሽ ማስፈራሪያ አይደለም። ያ ወረቀት እጅሽ ላይ ተሰጠሽ የዚህ ሀገር ፍቃድ ልታስፈራሪበት ሰው ላይ እኔ ጉቺ ላይ ወጥቼ ወይ ሪም ላይ ወጥቼ ልዝትበት አይደለም። ልኖርበት፣ ህጉን ጠብቄ ልኖርበት ነው። አንደኛ። ሁለተኛ ነገር ደግሞ ሁላችሁም የዘለላችሁት ፋሲካን እጇን ጎትቶ ያንገላታት ወንዱ ማን ነው? ቲክቶክ ካለው እሱ መታወቅ አለበት። ማን ነው? እሱን ትነግሪናለሽ። ፋሲካ አልናገርም እንዳትይ ንገሪ። ማን ነው እሱ? ምን ስለሆነ አንቺን መጥቶ የሚጎትትሽ ማን ነው? ሲቀጥል እዚህ ቲክታክ ላይ ማናችንም የምናውቃት ሪም ናት። እኛ ሪም ጋር ወርቅ ስንገዛ ብራችንን ሄደን ሪም ጋር በጣም ብዙ ብር አውጥተን ወርቅ ስንገዛ ሪም ለኛ ስፔሻሊ ዱባይ ላለንም ሆነ የትኛውም አረብ ሀገራት ላይ ባንካችን ጭምርናት፣ አንደራደርም በሪም ማለት ነው። ህታ እኔን እንኳን ዮኒ ወርቅ ብዬ ሲሄድ ሳርዬ ቆሌን ገፋ ነው የምታባረረኝ ለማስጦታ ልሰጪ ነው ብላ ማለት ነው።
መሲ ብር አለባት አምጪ እያለች ብራችንን የምታስቀምጥና ስለዚህ ከምትነጋገሩ ሰው ጋር እንኳን ለይታችሁ ወቁ። ሌላ ጥፋተኛ ነሽ ጥፋትሽን አውቀሽ ይቅርታ ትጠይቂያለሽ። አይ ይቅርታ አልጠይቅም የምትይኮን የምትጎጂው አንቺ ነሽ። ያስሻት ኢቃማ ላንቺና ለልጅሽ ለባለቤት ነገር የለም። ልታስጂ ስትሄጂ ምን አድርጋ ነው ብሎ ነው ፖሊስ የሚጠይቅሽ? ዱባይ ሼኹም አንቺም እኮ ነው የምትዳኝባት ሀገር ናት። አታቅራሩ ወረቀት ስላላችሁ ሰው ላይ ምስኪኖች ላይ ወረቀት የሌላቸው ላይ ማለት ነው። ሲቀጥል ደግሞ አሁን ኮራ በሉ። በተለይ ዱባይ ላይ ምህረት አዋጅ ወጥቷል። ማንም አይዘኛው የፖሊስ አዛዥ ሆና ነው አሲዝሻለሁ ለሷ የሚነዳ በጉቦ ሰጥታ የምትነዳው የዱባይ ልኩን እናስገባዋለን። ከዛ አይለመድም። ሴት ልጅ የሚመታ ወንድ ልጅ ሽንታም ወንድ አይደለም። ያውም በሴት ተልከን ለማየት ያቅ እናገራለች ውስጥ የሚያስፈራራሽ ነው። የህግ ሀገር ነው ዱባይ። በጣም ቆንጆ ህግ ያለበት ሀገር ነውና ማስፈራሪያ እንዳያረጉት የምህረት አዋጅም አለ። እግዚአብሔር ይመስገን ወረቀትሽን አለችልኝ። አላበሻ ሬስቶራንት ባለቤት ሳርቾዬ በአንድ ቀን ሳብልጭ አክትሟል። ፕሪንሰስ እንዴት ነሽ እናት? ያንቺ ተራ ኤሊ ፕሪንሰስ ስልክ መጥቶባት ጉቺ ሰላም እንዴት አመሻችሁ? ዮኒ ሁላችሁንም ሰላም ብያለሁ። አለው እሰማለሁ አይደለ ዮኒ? አዎ ትሰሚያለሽ። ስላስገባኝ በጣም አመሰግናለሁ ዮኒዬ። አንድ ሁለት ነገር መናገር እፈልጋለሁኝ። ስፔሻሊ ዱባይ ላይ ያላችሁ እህቶቼ ወረቀት የሌላችሁ ወረቀት ስለሌላችሁ እየተረገጣችሁ እየተገፋችሁ ያላችሁ በራሳችሁ በኢትዮጵያውያን ማለት ነው። in the first place እንድታቆም ፈልገው ነገር የዱባይ አስተዳዳሪ ሼክ መሐመድ ቢን ረሺድ አልመክቱም ሳይቀር ወረቀት የሌለው ህዝብ እንዳለ አገሪቷ ላይ ጠንቅቆ ያውቃል። that's why የምህረት አዋጅ በየ5 አመቱ የሚያወጣው ጠንቅቆ ያውቃል ሼክ መሐመድ ሳይቀር ወረቀት የሌለው ሰው እንዳለ። ወረቀት የላችሁ ማለት ደግሞ ትረገጣላችሁ ትገፋላችሁ ማለት አይደለም። ሌላ የምትባየዋ ሴትዮ ማለት ነው who the hell are you? በዚህ ልክ ዱባይ ላይ የነፃነት አገር የመብት አገር የሴት አገር ላይ እቺን ምስኪን በዚህ ልክ ልታንገላች ያሰብሽው ምን ላይ ቆመሽ ነው? ምን ላይ ቆመሽ አሰብሽው? እናትሽ ከወለደችሽ am living in Dubai come face me ወረቀት የሌለው ተብሎ ማንም enough is enough ዮኒ። እኔ ቤት አሁን አንድ ልጅ አለች። የዛሬ ስንት ቀን አማን ኪንግ ቤት ነው ያገኘዋት ላይቭ ላይ ተጠርቼ ይሄው ቤቴ ነው ያለችው። አጅማን ከሚባል ከተማ ነው ዮኒ ሄጄ ያመጣዋት። ወረቀት ስለሌላት በር ተዘግቶባት በዛ በ52 ዲግሪ ሙቀት ስትሰቃይ ሄጄ ከዛ ውስጥ ጎትቼ ያመጣዋት ልጅቷን እኔ ነኝ። ይበቃል። በኢትዮጵያውያን መበላላት ይበቃል። አለቀ። መብት የሌለው ሰው የለም። ወንጀል ሰርተሽ ፋሲካ ብትገኚ የዱባይ መንግስት የሚጠይቅሽ በሰራሹ ወንጀል እንጂ የወረቀትሽ ኬዝ ቀጣይ ነው። ወረቀት የለሽም ሌላ ጉዳይ ነው። እሱን ያገሪቷ መንግስት አምኖበት በየ5 አመቱ የምህረት አዋጅ የሚያወጣው እኮ ስለሚያውቅ ነው። ወረቀት የሌለው ህዝብ አለ ያውቃል። ጠንቅቆ ንጉሱ ሳይቀር ያውቃል። ስለዚህ ይሄ ወረቀት ስትይዙ የሼክ መሐመድን ቤት የመግቢያ ያህል ወረቀት የያዛችሁ የሚመስላችሁ ሰዎች watch out። እዚህ አገር እንደዚህ አይነት ነገር የለም። ኢሜጃችንን አታበላሹ። እኛ ተከብረን ተወደን ተፋቅረን የምንኖርበት አገር ነው። አንዳንድ ሰዎች ልክ እንደሌላ ያላችሁ ሴቶች ግን እረፉ ይበቃል። በጣም ብዙ ነገር አለ ዮኒ። እቺ ልጅ እኔ ቤት ያለችው ልጅ ባሳይቅ ልብሷ ሙሉ በላበስብሶ በረጥባ እየተንቀጠቀጠች ነው። ከአጅማን ሄጄ ያመጣዋት ካለሁበት አገር 2 አገር አልፌ ሄጄ በማታ ያያችሁ ልጆች ስለ እውነት ተናገሩ። ይበቃል። እየተበላላን ያለነው ዱባይ ላይ ኢትዮጵያዊ ነው። ሲቀጥል ደግሞ ፋሲካ በጣም ለብዙ ሰዎች ማስታወቂያ ስትሰሪ አይተሻለሁ። ከዚህ በፊት ዱከም እኔና አንቺ ተገናኝተን እናውቃለን። ማስታወቂያ እየተቀረሽ እየሰራሽ ብሩክ ሪል ስቴት ሼም ኦን ዩ። ያንተን ሪል ስቴት ሳይቀር ስትሰራ ነበር እቺ ልጅ። እፈሩ። ትልልቅ እንትን የምታሰሯት ሰዎች የሆነ ነገር ልታስተካክሉላት ይገባል። እቺ ልጅ ህገወጥ ነች ማለት መብት የላትም ማለት አይደለም። ሌሎቻችሁ አረብ ኤምሬት ላይ የምትኖሩ ስለሌላው አረብ ሀገር አላቀም ስለ ዱባይ ነው የማወራው። ስለ አረብ ኤምሬት የምትኖሩ ሴቶች እህቶቼ አሁንም ችግር ውስጥ ከሆነ ያላችሁት መብት አላችሁ። ወረቀት የሌለው ሰው እንዳለ ያገሪቷ መንግስት ሳይቀር ጠንቅቆ ያውቃል። ለዛ ነው ዮኒዬ በየ5 አመቱ የምህረት አዋጅ የሚያወጣው ለሀገሩ ዜጋ አይደለም ለእንደኛ አይነቱ ስደተኛ ወረቀት ለሌለው ነው። ያ ማለት ጠንቅቀው ያውቃሉ ወረቀት የሌለው ሰው እንዳለ።
ስለዚህ ሰውን ወረቀት የለውም ብላችሁ የምትገፉ የምትረግጡ ደከመን በቤታችን ለፈለፍን ተናገር አሰርተው ሳይቀር ያባርሯቸዋል አሰርተው አስፈግተው የኛው አበሾች ማለት ነው መልሰው ያባርሯቸዋል ስለዚህ አይናችሁን ገልጣችሁ እዩ መብት የላችሁ ማለት አይደለም ስለዚህ ይሄን ነው መናገር የምፈልገው የህግ ሀገር ነው የጀግና ሀገር ነው የወንድ ሀገር ነው እናት የወለደችው ሱሪ የታጠቀ ወንድ ሆኖ ሴት መንካት አይችልም ቀና ብለን የምንሄድበት ሀገር ነው ቀና ብለን ይሄ ኢትዮጵያ አይደለም ይሄ ዱባይ ነው እኩል ተገጣጥመህ የምታወራበት ሀገር ከንጉሱ እኩል ለምትዳኘው መሲ ብሪጅስቶን ብላለች ስለዚህ እህቶቻችንን አታንገላቱ ወረቀት የላቸውም ብላችሁ አታንገላቱ መብት አለሽ ፋሲካ ሌሎቻችሁ በነፃ እንዳታገለግሉ ለማንም ከሰራሽ ገንዘብሽ ሊከፈልሽ ይገባል ዮኒ ያመሰግናለሁ ይላ ማለት ነው ሰሪውን ነገር በተለይ እጅግ አርጋ አደንቃለሁ አይሻ አላይሽ እንዳመሰግን በጣም ጥሩ ነው የምታረጊው በዱባይ ያለው ምርት በሴቶች ያለው በዩቲዩብም እንዳለሽ አውቃለሁ በነገራችን ዩቲዩብም አለ ለተወዷት ወገን ይሆናችሁ ስራዎቿ የሚመቻችሁ ሰዎች ዩቲዩብዋንም ሰብስክራይብ አድርጋችሁ እንደዚህ ወገን የመረጋገጥ የመገፋፋት ሰው የመረዳዳት አብሮ የመሆን ይው ምንም ሳያገባት ወገኗ ስለሆነች ብቻ ሄዳ መጣቻት በማለት ወገን ኢትዮጵያ ይስም ስለዚህ እንደዚህ አይነት ጠንካራቶችም እንዳሉ ማወቅ አለብን ገባት ታሪን አስቀባት አደራ ወቀት የሌላችሁ ሰዎች እንዳትፈሩ እህቶችም ሆነ ወንድሞች እነጉቺን አውሯቸው ፎሎ አድርጓቸው የሚጠቅሟችሁ ሰዎች ናቸው ስለዚህ አንዳንድ ነገሮች ባይሳካ እንኳን ኢንፎርሜሽን ታገኛላችሁ በተለይ ስደት ላይ ያላችሁ ሰዎች ያስፈልጋችሁ በጣም ሰው ያስፈልጋችኋልና ወረቀት የላችሁ ማለት ደንግጣችሁ እንድትኖሩ ማለት አይደል በእውነት እድሜ ለሳርቸው እንጂ ነገሯን እኮ በጣም ፈርታ ነው እኩል ተፈጣጣት ነበር የኔ ወረቀት ቢኖራ አባሽ ታመጫለሽ ትላት ነው ገና ነገር ፈልግሻለሁ ሮሚሻ የኔ ተራ ነው ላውራ ማኝቲ እንዴነ ሰላም ነህ ፋሲካዬ የምወድሽ እንደ ስምሽ ፋሲካ እንኳን ስታለቅሺ ስታኮርፊ ማየት አንፈልግም በጣም ነው የምንወድሽ ሁሉ ነገር ያልፋል ለበጎ ነው እንዲህ አይነት ነገር ሲመጣ ላይፍሽን ሊያስተካክል ለበጎ ነው እህታችን አለ ሀበሻ እግዚአብሔር ብድርሽን በእግዚአብሔር አግኙ ልጇን አገኘች ብለን ስንደሰት የልጇን ደስታ ሳታጣጥም የገዛ እህቷ ኢትዮጵያዊ ወረቀት የለሽም አስወጣሻለሁ አንብሊብል ምን ትመስላለች ደግሞ አመዳም ቻይና ነው የምትመስለው እቺ ከቻይና የተደቀለ ዲቃላ መታዝ ኢትዮጵያ አትመስልም ቻይና ዲቃላ መተሽ የገዛ እህትሽን ደግሞ ይቅርታ ትቆናጠሪያለሽ ደደብ ደንቆሮ ማለት ነው አንቺ ዝምባም ሰው ብለሽ ምሰርቢ ራሲ ዝምባም ነሽ ኢዲየት አንቺ ባፋን ኩሉ ይመሰልሽ እኔ ራሴ ዱባይ በቅርብ መጣለሁ አገኝሻለሁ ደንቆሮ ይመሰልሽ የገዛትሽን በገዛ ሀገርሽ ላይ አንቺ ወንድ ልከሽ እሷን አሁን አንቺ ታስደፍሪያታለሽ ይቺ ምን ትመስላለች ባፋን ኩሉ አጠራው ደደም ማለት ነው ይቺ ከታ አባቷ የመጣች ከቻይና የተደቀለ ዲቃ ላይ መሰለች አይኗ ወደ ውስጥ ገብቶ ልትሞት አንድ ቀን ምግብ በልታ ምታድራት መስል ደንቆሮ ምቀኛ ማለት ነው በዚህ አጋጣሚ ደግሞ ሪም ወርቅ ቤት እኔ ራሱ እዚህ ለንደን ሆኜ ወርቅ ቤትሽ እኔ ራሱ ዝናሽን ሰማለሁ መጥቼ ራሴ ከለንደን አንቺ ቤት ገብቼ ወርቅ እስክገዛ ጨንቆኛል እንኳን አንቺ ላይ ሊደርሱ ማለት ነው ኦሬዲ ስምሽ ዱባይ ላይ ሳይሆን መላው ዓለም ላይ ታትሟል እህት ዓለም ምቀኛ ያሳድጋል እንዲህ ሲመቀኙሽ ዓለም ላይ ስምሽን ተክለሻል እኔ ራሱ አቅሻለሁ ሳርዬ ቤት ባንቺ የተነሳ ጊፍት ሲሰጥ ስለዚህ ዓለም ላይ ትታወቂያለሽ ምቀኛ ያሳድጋል ስለዚህ እህት ዓለም አንቺንም እግዚአብሔር ከፈቀደ ዱባይ ስመጣ አገኝሻለሁ እንደዚህ እህት ለእህት ምቀኛ በጣም ነው የሚያሳዝኑት እግዚአብሔር ነምል እኔ ዮኒ ማኛ ታውቃለህ ከአረብ ሀገር የመጡ 11 ኢትዮጵያዊ ሴት ተቀብዬ ቤቴ ከ3 ወር በላይ አስቀምጬ ከዛ አስጠንቼ እጅ አሰጥቻለሁ ዛሬ ራይት ናው ዛሬ ራሱ ከ3 በላይ
ከዱባይ የገቡ በአረቦች የማስጠፋቸው ልጆች አሉ። ላይፍ ላይ እናገራለሁ። ምንም የምታመጣው የለም። አሁንም ከየትኛውም አረብ ሀገር አሰሪዎቻችሁ ለንደን ይዘው ከመጡ እኔ ሮማን ጋኑና ግን አስጠፍቼ የለንደን ዜጋ አሰጥሃለሁ። እኔ አለው ለኢትዮጵያኖች። እናንተ ምቀኛ ለምቀኛ አበሻ ለአበሻ የምትመቀኙ ደንቆሮ በገዛ ዱባይ ላይ ወረቀት ስለሌላት ይችም ምስኪን ይወድሽ። አንቺ ፋሲካ ደግሞ ለማንም ሰው አለ ገንዘብ እኔ ለንደን ላይ አንድ ማስታወቂያ ለመስራት በኢትዮጵያ 50 ሺህ ብር ሳይከፈለኝ አልሰራም። ትናንትና ማስታወቂያ ሰርቻለሁ። ግቢናዩ 30 ደቂቃ አይሞላም የሰራሁት ገንዘብ ሳይሰጡሽ። ይሄ ፎሎሽ ዝናሽ ገንዘብ አለው። በገንዘብ መንዝሪው ለማንም ሰው በነፃ እንድች ብለሽ እንዳሰሪ ሳትሰሪ ቅሪ ሳይሰጡሽ ይቅሩ እንጂ በጣም ሪል ስቴቶች አትሊስት የተወሰነ ገንዘብ እኔ ለጊፍት ሪል ስቴት ስሰራላቸው ከ300 ከእያንዳንዱ ካስተዋወቅኩለት ካሸጥኩለት ገንዘብ ከፍሎኝ ነው። ከ500 ሺህ ብር በላይ ከፍሎኝ ነው የሰራሁላቸው። አንድ ማስታወቂያ በነፃ ለማንም ቴንኪው ለማይል አበሻ በነፃ እንዳትሰሪ እንድች ብለሽ ማለት ነው። ባለጌዎች ናቸው። ይቻውን ደፋር ያ ሁሉ አበሻ ባለበት ታረቂ ስትባል እምቢ ብላ ዮኒ ማኛ ቁጭ ብዬ እየተከታተልኩ ነበረ። ጭራሽ አንተን ወደ ሌላ ቀየርከው። አልደወልኩም ብላ ክዳ መደወሏ ሲታወቅ አልደወልኩም አላልኩም። ለምን ደወለች? ወርቋን ከተቀበለች በኋላ ይቺ ሰው ማታከብር ደግሞ ኦንላይን ነው የምሸጠው ብላለች። የሷን ሺቲ ራሷ ትለብሰዋለች። አበሻ ፋሲካን የምትወዷት ከሆነ ከዚች ከንቱ ላይፍ ላይ መተምትገዛ ላይ ተቀዶ ይለቅብ። ይቺ ከንቱ ሀበሻ ይወድ ሰው ፓወር መሆኑ ዩኒቲ ፓወር መሆኑን ልታሳዩት ይገባል። ይቺ የቻይና ጉራች ከቻይና ተደቅላ የመጣች የሀበሻ እንኳን ስነ ልቦና እያለቀሰች ቁጭ ብላ ትንጠባረራለች። ቪዲዮ ደግሞ ያስመታችሽን አበሻ ወረቀትሽን እንደተስተካከለልሽ ከሰሽ ማሳየት አለብሽ። ፋሲካ አትችልም። እግዚአብሔር ይመስገን ደግሞ ዱባይ ጉጂጌ ስታወራ ሰምቻለሁ። በቀደም አንቺ ማስታወቅ እያለች መሲ እግዚአብሔር ይመስገን ተሰጥቷቸዋል ወረቀትም። ምን አይነት ጭካኔ ነው? ምን ለማግኘት ነው? በገዛ ዜጋ ላይ እየደወልክ የምታስፈራራው። ይቺ ምስኪን ልጇን አገኘች ብለን ስንደሰት ፋሲካ እንደምታዋት ሁሉ ሰው በፍቅር የምታይ ይቺ ልጅ እንዴት ታስፈራራለ? ድል በመሃይም ደግሞ ዝምባም ትላለች። ሪም እንዳትሰሚያት። ዝምባም ሰው የሚል ዝምባም ራሱ የሆነ ሰው ነው። ዝምብ እየቀቀለች የምትበላ ማለት ነው በዱባይ ምድር። ባፋን ኩሎ ጨርሻለሁ። እናውራ እንደዚህ አይነት ችግር አለ ብዬ ነገርኩት። ከዛ መገናኘት አልቻልንም። ዛሬ ሳራ እንትን ላይ ገብተው ሲጨቃጨቁ እኔ ሰው ለምናተ ባያስቆምልህም ብለው ሲደውሉልኝ ገብቻ አየሁኝ። ተገናኝተን አናገርኩትኝ። ለአንድ ቅማት ለዛሬ ማታ አናገራትና መቆም ከቻለች ትቆማለች። ያውዛ ግን መቆም ካልቻለች ከአቅሜ በላይ ነው የፈለጋችሁትን አድርጉ አለኝ። ገባሽ? ብዙ ነገር ነው ያለችው። እኔም ሪከርድ አድርጌያታለሁኝ ቲክቶክ ላይ። በጣም ብዙ ነገር ነው የምትናገረው። ምን ልል ፈልጌ ነው? እንትን አትፈልግም፣ ሰላም አትፈልግም። ችግር ካለ እኔና ባለቤቷ እንተዋወቃለን። ሪም እንደዚህ አድርጋኛለች ብላ የምትል ከሆነ ለአንተ ትንገርህ። እኔ እሷን ካላስቆምኩኝ የኔ ጥፋት ነው። አንተ ግን ባለቤቷ ነህ። አንተ ያለህ ሌላ ነገር ውስጥ ከምንገባ ባለቤትን አስቁማት ብያልኩት፣ እሱም አልቻለም። ካቁሙ በላይ ሆነ። ባሏ የልጇ አባት ማለት ነው። ስለዛ እኔ አሁን ነገሩን ላሳጥረውና ልጅቷ ሰላም አትፈልግም። ከሪም ጋር ያለውን ነገር እርቅ የሚባል ነገር የሚለው ነገር ይቀርና እሷ ብቻ ዝም ትበል። እንደታረቁና ይቅርታ እንዳለች ነው የምቆጥረው። አትናገራት። በስራም አይገናኙም እኮ ብዙ ሰው የሚሰራው ስራ ነው። አሽሙር ምናምን ትናገራለች ብዙ ነገር። እኔ ለመጀመሪያ ጊዜ ነው እንደዚህም ስናገርም ከሰው ጋር አልቀላቀልም። ስለዛ እኔ አሁን የምፈልገው እንትን አትበል። ካልተናገረቻት ለኛ እንደ ይቅርታ ነው የምቆጥረው ነው። ስለዛ የምሰማችሁ ከሆነ ነገሯት። ከፋሲካ ጋር ያለውን ነገር ከተቻለ ይቅርታ ይባባሉ።
ከሪም ጋር ግን እኔ ሞከርኩ እንኳን ይቅርታ መታረቅ እንትን አትፈልግም። ዝም ካለችና ስሟንም ካላነሳች የአሽሙር የምትናገረውን ነገር ካቆመች እኔ እንደ ይቅርታ ነው አልፋታ ብላው መከራውን ሊፋታ ፈልጓል። አይደለም ይሄ ህዝብ እኮ በጣም ክቡር ነው። 9000 ሰው ማለት በጣም ብዙ ሰው ነውና እና አበሻረግ ጣዬ ሄደች። እሷ ማን ስለሆነች ነው? ንግስት ናት። እሷ ህልሟ ሁሉ ነገሯ ድሪም ወርቅ መሆን ነው። በድሪም ስም ወርቅ በስማቸው እየላከች እያወናበደች የራሱ አንድ ወንጀል ነው። በሰው ስም መጠቀም ትልቅ ወንጀል ነው። የራሱ እስር ቤት የሚያስከትት ነው። እዚህ ለንደን ሀገር ላይ የዱባይን ህግ አላውቅም። በአንድ ሰው በሚሰራበት ስራ አስመስሎ ፌክ ትላክ። ይሄ ቅጠል የሚመስል ወርቅ ያረገችው እኮ ይሄ ራሱ ወርቅ ይሁን ምን ይሁን ቅጠል ይሁን ፌክ የምትሸጠው ይሄ ወርቅ አይመስልም። አንገቷ ላይ ራሱ ይሄንን አስተዋውቃ ድሪም ፌክ ሸጣል ልታስብል ፌክ በእናንተ ስም ልትሰራ እጅ ከፍንጅ የእግዚአብሔር የንጹህነት አምላካችሁን ያወጣችሁ በእናንተ ስም ነው መሸቀጥ የምትፈልገው። ድሪሟም እናንተ መሆን ደግሞ አትችልም። ሚውት አርጉ። ሮሚ ከዚህ በኋላ እኔ ሳውራ እንትን ሚውቱ እንዳታነሺው እሺ። እኔ የራሴን ሐሳብ ነው የማወራው። ለምን እኔ ደስ የሚለኝ ነው የማወራው። ደስ የሚለኝ ማለት ቢሆን ደስ የሚለኝ ታረቁ ማለት አሁን ወንድማችን ተናግሮ የሪም ባለቤት እሱ እንደተናገረው ምታስቸግር ከሆነ በእንደዚህ አይነት ይሄ በጣም ብዙ ሰው ነው። ይሄ ማለት ዮኒ ምስክር ነው፣ እኔ ምስክር ነኝ፣ እዚህ ውስጥ ያለ ሁሉ ሰው ምስክር ነው። ከዛ በኋላ እንደዛ የምታደርግ ከሆነ በራሷ ላይ ተፍረድ። እኔ ግን ለዛሬ የምፈልገው እዚህ ለመጣው ነገር እርቅ ቢሆን መጨረሻው እርቅ ቢሆን። ለምን ዮኒ መጀመሪያ ሲመጣ ለማስማማት ነው። ልጅቷ ትንሽ አግሬሲቭ ሆና ነው እንጂ ለማስማማት ነበር የመጣውና እርቅ ሆኖ ቢያልቅ እኔ ደስ ይለኛል። ዮኒ ለአንተ በጣም ብዙ ክብር ነው ያለኝ። ክርስቶስ ምስክሬ ነው። ብዙ ሰው ስላለ ነው እሺ የምነግርህ እንደዚህ በጣም ብዙ ብራዘር እኮ እንደው በእድሜት እሱን ተወና ለእኔ በጣም እናንተ የማታውቁትን ብዙ ነገር ሰፖርት ስለሚያደርገኝ ብዙ ነገር ስለሚያግዘኝ በጣም የእውነት እዚህ ሰዎች ቢናገሩኝ የማልናገረው ሰው ብዬ ብዙ ጊዜ ላይ ብላ የምናገረው ለዛ ነው። እሱን ግን ቢሆን መጨረሻ ባሲካ ምን የምወድሽ ሰው ነሽ፣ ሁላችሁንም ወዳችኋለሁ። እርቅ ሆኖ ለምን ከመታረቅ የሚከስር ሰው የለም። ይቅር ብንባባል ፈጣሪ ይቅር ይለናል። የእውነት ይሄ ማስመሰል ምናምን አይደለም። ይቅር ቢባባሉ እንደምንም ተብሎ ደስ ይለኛል። ለኔ ዮኒ ወንድም ካሊድ አለ አስገባኝ እያለ እሰማለሁ ወይስ አልሰማም? ትሰማለህ? አሁን ትሰማለህ? ምን ይሰማለህ? እምቦኒ ይድፋሽ መች ታስወራኛለች በመዳን አይደለም ዮኒዬ። ግን በዚህ አጋጣሚ በላይ ባለቤቴ ዮኒዬን በጣም ስላከበርከውና ስላደነክልኝ በጣም አመሰግናለሁ። በነገራችን ላይ ምን መሰለሽ ያቺ ልጅ ሌላ የምትባለው እኔ የምለውን ስሙኛል። እሷ የላከችው ሰው ነው እሷን የጎተታት። እሷ የላከችው ሰው ነው እህታችንን ፋሲካን የጎተታት። እጇን ሲጠመዝዝ የነበረው እሷ የላከችው። ያንን ነገር አምጥታ እስካልተናገረች መታ ይቅርታ እስካልጠየቀች አልፋታት። ለማየት ያብቃችሁ። ለምን ወር ያስገቧት እሷን ነው። ይሄው ህዝብ ይፈርዳል። እንድታወራ አድርጊያታለሁ። ከሰማኋት በኋላ በጣም እየዋሸች እንደሆነ ገብቶኛል። አስጨረስኳት በደንብ አድርጌ። ከዛ አልደወልኩም ነው ያለችው። ይሄው ሮሚም ስትሰማ ነበር። ብላ ደውለሻል አልደውልሽም መጨረሻ ላይ አልኩ። እሷ ከሄደች በኋላ ለምንድን ነው የምትደውልልኝ? አይ ልታስፈራራት። እሱን ደግሞ አድርገዋለች። አልደወልኩም ብላ ልታስፈራራት። በሪም ነው የላከችው ወርቁ በሷ ስም ማለት ነው። እዚህ ጋር አለች ከነ ባለቤቷ። ሰላማችሁ ይባል። ባይዘው ብዙ ሰው ወዷቸዋል። ወርቅን ግን የማዳም ልጆችንም አትከልኪ፣ ቅርስ ነው እናቱ። ሪምዬ ወርቅ ቫልዩ አይቀንስም መቼ። ስለዚህ አረብ ሀገር የምትኖሩ እህቶቼ ንብረት ሊሆናችሁ የሚችለው ወርቅና ወርቅ ብቻ ነው። እመኑ፣ ቫልዩ አትዋቅ። ስለዚህ በአጋጣሚ አንዳንድ የምትሸወዱ ለወንድ የምትልኩ ምናምን ተውትና ወርቅ እየገዛችሁ አስቀምጡ። የቸገራችሁ ጊዜ ሸጣችሁ ትበሉታላችሁ። ስለዚህ እሱና ሌላው ምለው ምንድነው እጇን የጠመዘዛት የታገላት ያስለቀሳትን ከዛ በኋላ ደግሞ እዛ አትኖሪያትም ለማየት ያብቃሽ የተባለችው ነገር ስላለ
ቃል በቃል የሰማነው የክፋት ጥግ ያለባትና ጀለሲ ይመስለኛል። ሪም አንድ ቀን አውርታ አታውቅም ስለሱ። ካላወራች ያለ ስሟን ካልጠራ ምንም ያላለችውን ሰው መሳደብ ምን ይሉታል? የቢዝነስ ኮምፒቲሽን አሁን ሪል ስቴት አለ ዱባይ ላይ አሁን ቃውጥ ያደረጉ ከአሜሪካ ግዙ ባናታችሁ ተጠቀሙ። ከአሜሪካ የሚገዛ የለም። ባንዳ ምን ሊያደርግልህ? አሜሪካ ያለ ባለ ሀብታም ዱባይ ምን ያደርግልህ? ምን ሊጡት? አንድ ነገር አውጀው የሆነ ነገር ቢያደርግ ዱባይ ለሚኖር ሽጡለት። ኢትዮጵያ ሴፍ ስላልሆነ ሽጡ። አሜሪካ ያለ ተንቀባሮ የሚኖር ምን አባቱ ሊሆን ነው ዱባይ ደው የሚገዛል? ባናት ተጠቀም አንሰማ። ስለዚህ ዱባይ ለዱባይ ተሻሻለ። ግን አሁንም ብለው ምንድነው? አንደኛ እባካችሁ የዋነቷን አውቃችሁ አትጠቀሙባት። እደች ፋሲካዬ እንወድሻለን። በቃ ሰው ይወድሻል። ምንም ማድረጋችሁ በጣም መናገር የሚችለው ነው። ገባሽ? ክፋት ነገር የለሽ የዋንሽ ምናምን እና ይሄን ነገር አይታችሁ ደግሞ አብዛ አግዟ። ወታለች ሶሻል ሚዲያ ላይ ኮመርሻል ትስራ ወርቅ አርጋ ነው የምትሰራው። ብዙ ሰው ተጠቃሚ ነው የምትሆኑት። የተወሰነ ብር ብትሰጧት እህታችን ጥሩ ነገር ትሰራላችሁ። እሱ ልጅ ሲንግል ማም ነው። ስለዚህ መታገዝ አለባት። የምታስተምረው ልጅ አለ፣ ይዛው የመጣችው ልጅ አለ። ስለዚህ ያን ሁላ በስደት የምትለፈው ለአንድ ልጇ ስትል ያ ሁላ ልፋት ለልጇ እንዴት ደም እንባ እንዳለቀሰች ከመሄዷ በፊት ልጇን ስታገኘው እንዴት እንደሆነች ዛሬ ደግሞ ልጇን ይዛ ስትመጣ ተስፋ ለማስቆረጥ እስር ቤት ለመወርወር የሚታገሉ ክፉ የሆኑ ሰዎች አሉ። ስለዚህ እሱ ነገር ብታስተውል ነው ብዬ አስባለሁ። ተግባብተን ፋሲካዬ ወረቀትሽን በማውጣት ገንዘብ የሚያስፈልግሽ ከሆነ እኛ ሶሻል ሚዲያ ላይ ያለ እህቶችሽ እንረዳሻለን። አይደለም አንቺ ልጅሽም ወረቀት እንዲያገኝ ላይፍሽ የሚስተካከልበት ነገር እግዚአብሔርን እንረዳሻለን። እኛ እህቶችሽ ከጎንሽ ነን። በብር ጉዳይ የሚሰናከል ካለ እኔን ኮንታክት አድርጊ። ማንኛውም ነገር ልጅሽም አንቺም ወረቀትሽ ተስተካክለው በሌጋል በማስታወቂያ ብቻ በመስራት መኖር ትችያለሽ። ማንንም እንዳሰኑ ብሪጅስተን አለች፣ ጉቺ አለች፣ ዱባይ ላይ ሳልጊ አለች። እንደዚህ አይነት ምርጥ እህቶች እያሉሽ ማልቀስ አይገባሽም። እኔ ልተኛ ስለ አንቺ መሆንሽን ሳይ ነው የገባሁት። ልጅቷ ብታጠፋም ባታጠፋም በቀን 3 መመከር ዱባይ ስለሆነ ነው እንጂ በቀን አንዴ መገረፍ ያለባት። ዲቃላ በጣም የምታስጠላ እርግጠኛ ነኝ ባሏ የሚያፋተው አቶት ነው እንጂ ጨንቆት የሚኖር ነው የሚመስለኝ። እቺ ዲቃላ ከቻይና የተደቀለች የመሰለች ምቀኛ። እሷ ድሪሟ እነሱ መሆን ነው። ሪም ወርቅ ቤት መሆን ብቻ ነው የምትፈልገው። ያ ደግሞ አይሳካላትም። ባለጌና ቆሻሻ ዮኒ በትክክል ነው የዳኘው። እግዚአብሔርን ፌር የሆነ ነገር ነው ያደረከው። አሁንም ይቅርታ እስካልጠየቀኝ ድረስ ምንም የምትታረቀው ነገር የለም። ዮኒ ወንድም ካሊድ ማስመሰልን አልችልም። በቃሽ ሮሚ ሰላም ይብዛ። ተኝ ልተኛ ነው። ደህና ደር። በቃ ቻው። ገና ሳርቹ ወንድም ካሊድ አስገባኝ እያለ ሀገር ይፈልጋል። በጣም ቆይቼ ያለው መሄድ ስላለብኝ ነው። ሳርቾ የናስቀማለች ማና ልክሽን ተቀበለ ነው። አንቺ ድማ እንደ አባትም እንደ ወንድም በውስጥ ነው ጓ እያልኩ ማስተካከልሽ። ፋሲካ ጓይ አስወር ነው የምልሽ። እኔ ነኝ የማስተካከልሽ። ጥሩ የቢዝነስ ሆነሽ ኦፊስ ከፍተሽ የማስታወቂያ ፈጣሪ ምስክሬ ነው የምልሽ። ዱባይ ላይ በራስሽ ኦፊስ ሆነሽ ማስታወቂያ የሚሰራላቸው ሰዎችን በደንብ አድርገሽ እንድትሰሪ ነው። በደንብ ኦፊሻሊ አንቺማ እንዳንቺ አይነት ሴቶች ማደግ አለባቸው። እንዳንቺ አይነት ሴቶች መለወጥ አለባቸው። ኢትዮጵያዊነትን ስለምናይብሽ ነው የምንወድሽ። በቃ ኢትዮጵያ እንዳንቺ አይነት የዋ ሴቶች ያስፈልጓል። ፍቅር የሆኑ ሴቶች፣ ክፋት ውስጣቸው የማይነበብ ሴቶች እንትን ይሏታል፣ ያስፈልጓታል። ገባሽ? ስለዚህ እንዳንቺ አይነቱ ትልቅ ቦታ ማድረስ የምንፈልገው ሰዎች ነው። ለዛ ነው አንቺ የምታስፈልጊ። ስለዚህ ዱባይ ያላችሁ ወንድምና እህቶች እኔ ሳርዬንም ማወራታለሁ። በጣም ወዳጄ ጓደኛዬ ስለሆነች ሌሎችንም ወንድምና እህቶችን እንትን እላለሁ። አንቺ ኦፊስ ከፍተሽ ነው ማስታወቂያ የምትሰሪው። ማንም ጠላት ትቃጠላለህ። እመቤቴ መሰክሬ
እና ቆንጆ ማስታወቂያ በስነ ስርዓት አሳይተውሽ የሚያግዙሽ ሰዎች አድርገን ጥሩ ነገር ላይ እንድትደርሺ ስለምንፈልግ በዚህ በቲክታክ ብቻ ሳይሆን ህይወትሽን በቃ የምትመሪበትን ነገር ማድረግ አለብሽ። እናቱ አይዞ አታለቅሽም። የሚወዱሽ ወንድም እናቶች በጣም ብዙ አሉ። በጣም እናት ያንን ነው ማለት የምፈልገው። ሳርቾዬ ቀጥይ እናቱ። በጣም ይቅርታ